ያን መሰረት ያን ሞራኔ ያው ለሙሽራ የተፈቀደ ነው በዚህ ሞራል ላይ ከፈተ እንዲያ ነው ከምን ሰማው ጋጓን ያው እንግዲህ ወንድማችን አቶ ወርቀን ሲሳይ ለሙሽሪት በራያ የባህል ቀሚስ አጉይታ በቃ በራያ የባህል አልባሳት በዓላት ሲመጣ ብሎ እንደምታዩት በእጅ ጥበብና በሸማኔዎች የተሰራ ነው። ያው አበል ታጋባይ እና ያው ይሄ ደግሞ እህታችን ቤተክርስቲያን ሲሆን ያው በጣም ሲመጣ እኔ ራሱ ተሰማው በጣም ከብዶኛል እና እንደው ከዱባይ አንስቶ ሲመጣ ብዙ ነገር አሳልፏል። ግን ወንድሜ ለሷ ሲል ስለሆነ መስዋዕቱም እንደ መስዋዕቱ ነው። ይሄን ይሄ አላባሽ ነው ዳጅና ዱባይ እንደነገርኩ ያው አጋጥኝና ጉብኝ ስትሄድ ጣል የምታደርገው ነውና ይሄ በክብር ቱርክ ነው ይሄ ነገር ይሄ ወንድሜ እንግዲህ አብሮ ነበርና ከቱርክ ነው የመጣው። ይሄ ልብስ በጣም ትልቅ ነው። እዚህ ሀገር አታገኙት ብቻራል ይሄን አይተናል የለምና ትልካለ ጊዜ እንዳይፈጅ በትና አሳይ በለው እስራኤል እንደዚህ ታመርታለች ነው የምትሉት። በቃ ይሄ ከእስራኤል ሲመጣ በጣም ለብቻው ነው እና በትዕዛዝ ነው የመጣው። ይሄ በትዕዛዝ ለብቻው በቃ ሌላ ቦታ አይጠለብም። ይሄ እንደምታዩት አሳያቸው እንኳን ተበትኖ ተብሎ ማለት ነው። እኛ በክብር አድርሰን በስ ይሄን በነገራችን ላይ ይታይ ውስጡ ይታይ ነበሩ ሳትረጩኝ ገና እዚህ ጋር በሽታው መለየት የምንችለው ሽቶ ነው። በጣም ይሄ ሽቶ ኒውዚላንድ ኔዘርላንድ እኔ ጣፋኝ ነው ሌላ ራሴና በጣም የሚገርም እንትን ነው። እኔ ራሱ ለማንባብ በለው ሙሽራችን ለምን ፀሐይ ብርድ ይፈራረቅባታል? ይሄ ጥላ አሁን ብንዘረጋው እንኳን ሙሽሪትን ያን ይተደላልና ይሄ ለሙሽሪት በጣም ይሄ አታላል ካላላችሁ በቃ ሊቆም ነው። ይሄው በነገራችን ላይ ይሄ በጣም ስታዩትኝ እዚህ ለልበልበሉ ይሄ ችግር የለውም። ተከስተ ይሄ በነገራችን ላይ በሩቅ ነው አይተውና በውጭ ይዙ ያው ከምቀኛ አይደለም ነው። ይሄ በጣም አሁን ተሰላለ
ይሄ እንትን ነው ሰዓት የለንም። ይሄ ሰዓት የለንም። በጣም ብዙ ነው እና ያለው ገና 3 ሻንጣ አለና እንፈታ ያው ያ ችግር የለውም። ይሄ በጣም እኔ ያመጣነው በጣም ብዙ ስለሆነ በጣም አድርገን ለመስጠት ሰዓት እየገደልን ነው። በቃ ይሄን መከላከያ ሚኒስተር በቃ ሙሉ ነው ምንም በቃ ጥርጥር የለውም። የራሱ እንደ አንድ መጥቶ ማያለው ያ አማርኛውም አይቻልም። ቆጥረን አልጨረስነው። ይሄ በጣም ብዙ ነው። ከስራ ያዳማ ነው። በቃ ይሄ በዲዛይን ነው ነገር ይሄ ያው እንግዲህ ለሙሽሪት ከሁሉም ለየት ስላችሁ በጣም ይሆኖ አቶ ሙሉቀን ሲሳይ ያው እና ያው እንደምታዩትኝ ትንሽ ስለሚያስደነግጥ ያው በትንሹ ላሳያችሁና ይበቃችኋል። አይነት ስለላ የኛ ቤተሰብ አይነት አይወድምና ያው እንደምታዩት ነው። በጣም ተሰራ ይሄን አዘጋጁና አሳዳሪ ሀብል ያው እንግዲህ ቤተሰብ እንክፈተው ምንድነው እኛም ያው በንግድ ነው እና የመጣ ከበት ትንሽ ከበድ ይላል። አሁን ይሄ ከአውሮፓ በጣም ተንገላታ አሻራው ያው ለሙሽሪት በጣም ምን ልበላችሁ መሰላችሁ ያው እሑድን እንግዲህ ባለቤቴ በዚህ መልኩ ተውባ ተጠብቀኝ ብሎ ነው። ጣሊያን ስድስተው በጣም ከባድ ነው። በእንትን ነው የሚነሳውና ትንሽ ከበድ ይለኛ ማስቸገር ያው እንግዲህ ሚዜ ለምን ይቀርበታል? በጣም አብሮ ሰው እንደመጣ በጣም ውብ የሚል ነው። የንግስት ስለሆነ ያው እንደዚህ እንዳለ ይቀመጥልታል። ዘውዱ ነው። በጣም ከባድ ነው። ያው እንግዲህ ይችላል
አሌክስ እኔ ጓደኛ አቀነባበረ መቼም በትንሹ የቃላር ዝፈት ቢኖር ሞከር ሞትሻ እኔ ምን ይችላል? አዎ የዘመድ ያሲድ